أيوة. السلام عليكم. وعليكم السلام ورحمة الله. شيخ محمد حسين. سلام نوت. دهنا نيا الحمد لله. شيخ ጥያቄ ነበረኝ። ጥያቄም እኔ ያው ትንሽ ያመኝ ነበረ ከአሁን በፊትም ማለት ነው እና ያው እንዳላስረዝሙበት እንድትረዱ ብዬ ነው። ባል ሳገባ በቃ ባሎቼ ጋር ያኔ እንዲያዩኝ አይፈልጉም ካገቡኝ በኋላ ማለት ነው። እስከሚያገቡኝ ድረስ በጣም ያጣድፉኛል። በቃ ሩሄን ሊያወጥን ነው የሚደርሱ። ሱብሃንአላህ በቃ እንዴት ብዬ ልንገረው። ግን ካገቡኝ በኋላ ካገባቸው በኋላ ሊያናግሩኝ አይፈልጉም፣ ሊያዩኝ አይፈልጉም እና አሁን ረመዳን በፊት አግብቼ ያው ተፋተናል። አሁን በ4 ዓመቴ ሌላ ባላገባኝ ረመዳን ላይ አሁን ኒካህ ካላሰርን ብሎ እንትን ሲለኝ ቤተሰብ አስጠይቆ ያኔ ኒካህ አሰርን ማለት ነው። ያው ዒድ በኋላ ተገናኘን። ሄደን ተገናኝተን ከመጣሁ በኋላ ስልክ ማያነሳም፣ ስደውልለትም ይዘጋብኛል። ጭራሽ ማናገርም አይፈልግም ማለት ነው። አሁን እዚህ ላይ እኔ በቃ ምን እንደማደርግ ግራ ገባኝ ማለት ነው። እኔ ከአሁን በፊትም አላገባም ብዬ ብዙ ዓመት ተቀምጫለሁኝ እየፈራሁኝ ማለት ነው። ቤተሰብ ያው ሲያለቅሱ በጣም ሲጨናነቁ እንደዚህ ሆነሽ ምናምን ሲሉኝ እሺ ብዬ ያው አላህ ልወከል ብዬ ነገር አረኩት ማለት ነው። አሁን ኒካህ ካረግን ገና 20 ምናምን ቀናችን ማለት ነው። አሁን እንደዚህ ስልክ ማለሳም ይዘጋብኛል። ምንድነው አሁን በቃ ፍቺ መጠየቅ አለብኝ ወይስ ምንድነው የማደርገው? ምን ቸገረሽ? ለምን ትቸኩያለሽ? አንቺ ዝም በይው። አንቺ ምናልባት አንዳንድ ጊዜ አንዳንድ ሰዎች የአንቺን ባህሪ ያልተረዱ ሰዎች መጀመሪያ ህይወትሽን ቁመናሽን በምናምን ያውና ቶሎ ይጣደፋሉ። እነሱ ጥድፊያ እንግዲህ አንቺ ጋር የሚመጡት ወንዶች ትዕግስት የሌላቸው ማስታመም የማይችሉ ባህሪዎችን መጠበቅ የማይችሉ ሆነዋል ማለት ነው። ይሄ አንድ ሰው 2 ሰው 5 ሰው እንደዚህ ሆነ ብለሽ አንቺ ተስፋ ልትቆርጪ አይገባሽ። ምንም የምትሆኝ እኮ የለሽም። አያንሳ ቢፈልግ ምን ቸገረሽ? አሁን አያነሳም። ያው እኔ በፊት ያው ያመኝ ከአሁን በፊት ራሱ ደውዬ ከዛሬ 4 ዓመት በፊት ባሌ ጋር እንደዚህ ችግር ተፈጥሯል ምናምን ብዬውት ሰብር አድርጌ እንደዚህ ብለውኝ ስነግረው ምንም ሊረዳኝ ስላልቻለ ያው መፍታት ነው የምፈልገው ሲል ፈታን ማለት ነው። ከዛም በኋላ በጣም ያኔ በጣም ብዙ ባል ነው የሚመጣልኝ ማለት ነው። በጣም ብዙ ባል ያኔ መጥቶ ጭኛን ትከበት ተጠይቆ ምናምን ትንካል በኋላ ያው ስለማይሳካ እኔ እፈራለሁ ማግባት ማለት ነው። ያው በፊት ሲያመኝ ሩቅያ ምናምን እያደረግኩኝ አልሐምዱሊላህ አሁን ደህና ነኝ። ያለው በሽታ ተነስቶልኛል ማለት ነው። አንቺ ቆይ ማን ነው ስምሽ? እኔ ሳዳ እባላለሁ። ሳዳ አንድ ነገር ልንገርሽ። አንቺ አሁን እነሱ ሳይሆን ያልተረዱሽ አንቺ ነሽ ራስሽን ያልተረዳሽው። ራስሽን ያልተረዳሽው ማለት ምንድነው? አንደኛ ያመኛል ብለሽ ራስሽን ስላሳመንሽ ሁሉ በቃ የመጣውን ሰው መጀመሪያ እንደመጣ በዓለም ሲመጣ ሲያጭሽም ሲጠይቅሽም ስለ በሽታ የምታወሪ ከሆነ ሰው ይሰለቻል፣ ሰው ይመረዋል። ግን ጎበዝ ከሆንሽ እንኳን ደጅነሽ አይደለም እንኳን ተሽሎሽ አይደለም ቢያምሽ እንኳን አንድ ጊዜ ባህሪሽን አንድ ጊዜ መንገር ነው እንጂ በዚያ እንዲህ ያለ አጋጣሚ ሊያመኝ ይችላል፣ እንዲህ ያለ ሽታ ከሸተተኝ ሊያመኝ ይችላል፣ ወይ እንደዚህ ስራ ከበዛብኝ እንቅልፍ ካጣሁ ሊያመኝ ይችላል። በቃ ይሄ ነው በቃ። ከዚያ ያለፈ የሆነ ነገር ከተሰማኝ ሩቅ ያቅርልኝ። ከዚያ ያለፈ ማንም ሰው 10 ጊዜ ስላንቺ በሽታ ማውራትና እንዲህ አርጎሽ እንዲሁኝ ተፈትቼ በዚህ የተነሳ እንዲሁኝ ብለሽ ታሪክሽን ለማንም መንገር አያስፈልግም። አንድ ይሄ ነው። ሁለተኛ አንቺ አላህ የመረጠልሽ ይሄ በሽታ ከአንቺ ጋራ እንዲፈትንሽ አላህ መርጦልሻል። ይሄንን ታግሰሽ ታለፍሽ የጀነቶች ማለት ነው። ካላለፍሽ ደግሞ ወደቅሽ ማለት ነው ፈተና። አሁን እየወደቅሽ ልትመጪ ነው። እንዳትወድቂ በጣም ተጠናክረሽ ጎብዘሽ ማለፍ መቻል አለብሽ። እንዴት ነው የምታልፊው?
ቆይ አዳምጪኝ እነዚህ አሁን ጭማሪ አብረው እንድነግሩኝ ነው። እኔ አሁን የደወልኩልህ እሱ ጋር እንደዚህ መሆናችን ሳይሆን እኔ እየተበሳጨሁ የሰውም ወሬ የዘመድ ምናምን ብዬ ወደ ከአላህ መንገድ እንዳልወጣ በቃ ወደ አላህ እንድቃርብ ሰብር እንዴት እንደማደርግ እንዳለብኝ በቃ እንድትነግሩኝ ማለት ነው። አዳምጪኝ በደንብ አሁን በተለይ ማልቀስሽ ምን ማለት የሚያሳይሽ በጣም ተበሳጭተሻል ማለት ነው። ምን ያበሳጭሻል? ድሮም እኮ ጠብቀሽዋል። አይ እንግዲህ ከተሳካ ልሞክረው ብለሽ ነው እንጂ ጠብቀሽዋል። ይሄን ትዳር እኮ ሊፈርስ ይችላል አይሆን ይችላል። አንድ ሁለተኛ እኔ ቅድም ያልኩሽን ምክር ያዥና ስለ ራስሽ ወቂ። መጀመሪያ ለሰው ከመንገርሽ በፊት አንቺን ወቂ። ማንም ሰው እንደ ራሱ አቅም ነው እንጂ የሚንቀሳቀሰው እንደ ሌላ ሰው አይደለም የሚሆነው። በቃ ጥቁሯ ጥቁር ነች፣ ቀይዋ ቀይ ናት፣ ወፍራሟ ወፍራም ናት፣ ቀጭኗ ቀጭን ነች። ቀጭኗ እንደ ወፍራሟ ሆናለሁ፣ ወፍራሟ እንደ ቀጭን ሆናለሁ ካለች አላህ ጋር ነው የምትጣለው። በሽተኛ እንደ ጤነኛዋ ሆናለሁ ካለች፣ ጤነኛዋ እንደ በሽተኛ ሆናለሁ ካለች ከአላህ ጋር ነው የምንጋጨው። ስለዚህ አንቺ በፍጹም የሚያበሳጭ ነገር የለሽም። አንቺ አላህ ጋር ነው መገናኘት ያለብሽ። ይሄ ሰውዬ የአንቺን ችግር አይቶ አራ ይሄ ችግርማ ማልችለው ነው ብሎ ቀርቶ ከሆነ ማሰላማ መንገዱን ይቀጥል፣ መንገዱን ጨርቅ ያርግለት። አንቺ አንድ ጊዜ ባመጣልሽም ሰው ይሁን ባዳረሽም ሰው ይሁን በምንም ይሁን ይሄ ነገር እኔ እየደዋወልኩ ነው ያልመለስከው አውቀህ ነው ያልመለስከው መልስ። ቢፈልግ ዝም ይበል፣ ዝም በይው። አንቺ ሲፈልግ ለራሱ አንቺን ፈልጎ መጣለው ካለ አልሐምዱሊላህ፣ አልመጣም ካለ አመት 6 ወር 7 ወር ጠብቂውና እንግዲህ አሁን እንደዚህ መተህ ማንገናኝ ከሆነ ኒካህ አውርድልኝ ብለሽ በስነ ስርዓቱ በክብር ራስሽን ጠብቀሽ፣ ድሮም አንተ ጠይቀህ ለምነህ ነው እንጂ የመጣኸው እኔ ለምኜ አይደለም። አሁን ደግሞ አልፈልግም ስትተው እንዲሁ ፈኢምሳኩም ቢማዕሩፍ ተስሪሑን ቢኢሕሳን ነው የሚለው አላህ። አሁን ደካማ ሰዎች ለራሳቸው ደካማ ነሽ ብለው አንቺን ሊያማኙ ይችላሉ። በፍጹም እነሱ ይሆናሉ እኮ ደካሞችን ጊዜ። አንቺ ግን ሴት በመሆንሽ የሴት ነገር ሁልጊዜ እኛ ደካማ በሆን ነው እንዲህ በሆን ነው እኔ እንዲህ ስለሆንኩኝ ነው የሚል ነገር ስለሚሰማችሁ ነው እንጂ የመጣው ወንድ አንቺ ጋራ ያልተሳካለት የትዳር ሰው ብቃት የሌለው ሰው ሴትን ልጅ እንዴት አድርጎ ማሳደግ ወንድ ማሳደር የማይችል ማሳመም የማይችል ሰው ሆኖ ሊሆን ይችላል። ስለዚህ አንቺ